አረ በአላህ ሊጋደሉ እኮ ነው። ተጋደሉ ማለት ነው። የሰኢድ ሚስት ሀዩ በቃ ሴቶቹን እንዳለ ጠፍጥፋ ፀጉራቸውን ነጭታ እንደው ብዙ ነገር አደረገቻቸው። ልትገላቸው ነው። አይ ሀዩዬ የኔ ቆንጆ ጎበዝ ጎበዝ። አንቺ እኔ እንደው አጨብጭቤያለሁ ማለት ነው። እንደው በደንብ አድርጌ ነው ያጨበጨብኩሽ። አንቺ ሰይጣን የቀናብሽ ሴትዮ ነሽ። ሰይጣኑን ራሱ በጥፊ ልትይ ትችያለሽ። እኔ ሳስብሽ እንዴ አይደለም ሰው ማለት ነው። ሁለት ጠብደላ ሴት ጠፍጥፋ አድምታ አፍንጫዋን ኮሽኮሽዋን ብላ ኧረ በጣም ነው የምትገርመው። አንዷን ደግሞ ፊቷን ማለት ነው ከግራ ወደ ቀኝ አዙራ በግራ ስታ በጀርባዋ ነው የሮጠችው ማለት ነው። እና ጎበዝ ነሽ። የሰኢድ ሚስት ተባልሽ እኮ አይደለ? የሰኢድ ሚስት ስለሆንሽ አሁን የሰኢድ ሚስት ነው የምትባይው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እነ ሀዩ በረኪና ማለት ነው። እኔ አይደለሁም ያልኩሽ እንግዲህ ያው ጣውንትሽ ናት ሀዩ በረኪና ብላ ያወጣይልሽ። እንደምናየውም ደግሞ ነሽ ሀዩዬ እንዳይከፋሽ ነሽ። እንግዲህ ያው ሀዩ በረኪና የተባልሽው እንዳይሉት ሁለት ጊዜ ስቶሻል መሰለኝ በረኪና ማለት ነው። ለዛ ነው። እና ሀዩ እንግዲህ ባሏ ሁለተኛ ተደርባ አግብታው እሷ ማለት ነው ድጋሜ ደግሞ አሁን ሌላ ሴት አመጣ። ለእሁድ ሰርግ ጠርቶናል ማለት ነው። ሁላችንም አንቀርም እንሄዳለን። እና ሀዩ ግን ምን ይሻልሻል? የሰው ጥርስ አወለቅሽ። እንደው አንቺ እንዴት ልትኖሪ ነው? ቆይ እንዴ! ኧረ ይሄ ሰኢድ የሚባል ሰውዬ ህይወትሽን ሊያሳጣሽ ነበር። ቀጠለ ደግሞ የሌላ ሰው ህይወት ሊያስነጥቅሽ ስንት ጊዜ እየጋበዘሽ ነው። ይሄ ሰውዬ በህይወትሽ ነው የመጣው። እና ምን ወሰንሽ? በቃ እንደዚሁ ጸድቀሽ በቃ ራስሽንም እየገደልሽ ሰውም እየገደልሽ መኖር ነው የምትፈልጊው? ምን ይሻልሻል? ባይ ዘ ዌይ እኔ ሀዩን አደንቃታለሁ ማለት ነው። ሀዩ በጣም ጎበዝ ልጅ ነች። የእውነት በቃ ይዛ ማለት ነው። ምን አለ ያንቺን ሞራል ማለት ነው ያንቺን ልብ ለዛች ለኛ ልጅ ማነው ስሟ ለሱመያ ቢሰጣት ምን አለበት? እቺ እራሴን አግልሌያለሁ እያለች ዝም ብላ ወንዝ ለወንዝ ትሄዳለች። አንድ ቦታ አይ ሱመያ ምን ሆነሻል? አንድ ሰው እንኳን ሀዩን አንዴ በጥፊ ሳትልጫት ማለት ነው ኢትዮጵያ ገብተሽ ተመልሰሽ የመን ትሄጃለሽ። እንደው ወይ ሀዩ አንዴ ሳትጠፈጥፍሽ አንቺን ማለት ነው አንዴ ወይ እሷ በጥፊ ሳትልሽ አይደብርም? እኔ በጣም ነው የደበረኝ እውነት። በጥፊ አንዴ እንኳን ማለት ነበረባት አንቺን። ምክንያቱም አንቺ አትረቢም። ሀዩ አሁን ከኋላ መታ ስንት ሴት ደበደበች። ለዛውም እኔ ወዳለሁ ብላ ወዷት እንኳን አይደለም እሱ እንግዲህ እንዳየነው ከሆነ እሷ እሪ ብላ አልቀሳ በረኪና ጠጥታ ብዙ ነገሩን ያገባችው ሰውዬ ነው። እና እንደዛ ሆና አግብታው እንኳን ራሱ ደግሞ ልትጋደል ትደርሳለች ለሱ ማለት ነው። በሱ ምክንያት አንቺን ብታገኝሽ ራሱ እንደማትለቅሽ ነበር ሱመያ ታውቂያለሽ። አንቺን እንደውም የምታይሽ ሁለተኛ እንደተደረብሽባት ነው የምታይሽ ኖሽ እንደ አንደኛ ሚስቱ። አንቺ ራሱ ሲጀመር ክብርሽን እንደዛ ነው ያደረግሽው ሱመያ ማለት ነው። ማለት ያኔ እንደ ሁለተኛ ሚስት ነው የሆነችው ሱመያ ኖሽ በላዋ ላይ እንደተደረበባት ትፈራታለች አይገልጸውም። በነገራችን ላይ ሀዩ ድፍረት ነው ያላት። ጀግና ሆና ሳይሆን ድፍረት አላት። ደስ ትላለች። ደፋር ናት እንጂ እንደው አንድ ሰው የሚጠቀልላት ሴት እኮ ናት። እፍ ብትሏት ራሱ ብር ብላ የምትል ሴት ናት። ግን ድፍረቷ እንዴት ደስ እንደሚለኝ እውይ የሴቶች መድኃኒት ብዬሻለሁ። አንቺን እንደው ይዘሽ ልውጣ። እንደ ያንን ደግሞ አንድ አለ ማን ነበረ ስሙ? ጥርሱን ያወለቀችው ሰውዬ ጭራሽ ጥርሱ ገጣጣ ነበር አስተካክለዋለሁ አላለችም። ብላክስ ጥርስ አማረለት አለች እኮ ጥርሱን አውልቃ ማለት ነው። ጥርስን ያህል ነገር አውልቃ ሀዩ እኮ ባይ ዘ ዌይ አሁን ባሏ ሊያገባባት ነው ድጋሚ። እንግዲህ ይቺን አፍንጫዋን ያለቻትን ማለት ነው አፍንጫዋን ብላት ወላሂ በግንባሯ ሀያጠበል ስትላ ማለት ነው በአፍንጫዋ ነው ያስነጠሳት ደም ማለት ነው። እና ሴት እንደዚህ ነው በቃ እንደ ሀዩ ሆኑ። ሀዩ ሲጀመር የመጀመሪያ ሚስቱ ብትሆን ኑሮ የሰኢድ የመጀመሪያ ሚስቱ ብትሆን ኑሮ እኔ ሳስበው አይደለም እሱ ወደ ሌላ ሴት ሄዶ ሊያገባ ቀርቶ ማለት ነው እሱ ራሱ በህይወት አይኖርም ነበር። እንደዚህ እያጋጨ እየረገጠኝ ትይዘው ነበረ ሰኢድን ራሱ ማለት ነው። እና
እሱ አሁን ሰኢድ እንግዲህ ሁለተኛ ሚስት ካሰብክ ጭራሽ ሀዩን የምታጣበትን መንገድ ነው እንግዲህ የምትፈጥርልህ ማለት ነው። ሽሮ መብልያህን ቆርጣ ጉር ነው የምትሰራ። ጠብቅ ሀዩዬ እንደው ትገልሃለች። የቁም እስረኛ የቁም ሟች ነው የምታደርግህ። ጠብቅ። ጎበዝ ናት እሷ። በቃ ደፋር ናት። ከመሰላት ራስ ልምታ ካለ የራስ ምትመታ በቃ አፍንጫ ካለች አፍንጭ፣ ጥርስ እመታለሁ ካለች ጥርስ። እርህራሄ የሚባል የሌላት ጀግና ናት። በቃ እኔ እንደው እሷ ነው ሴት በቃ ደስ የሚለኝ። ሴት ማለት እንደዚህ የማይደፈር ማለት ነው። ይዛ በቃ ጧ አገጫገጯን ሴቶቹንም ጓደኞቿን ጠፍጥፈው ደግሞ አንድ ታለች የሆነች አሁን የመጣ ማነው ስሟ የሆነች ጓደኛዋ አለች እና እሷ ናት አሁን ልታገባባት ባሏን ያለችው ጸጉሯን ይዛ ማለት ነው እንደዚህ እየተከለች ሁለተኛ ባሌን ብታስቢው ሁለተኛ እዝግህን አይንሽ እንዲሁ ልቅ አርጌ ማለት ነው እሰጥሻለሁ እያለች ነው እንትን ያለቻት ማለት ያስፈራራቻት። ይቺ እኮ አታፍርም። ታገባ ይሆናል እናንተ ታገባ ይሆን? አይንሽ ነው የሚወጣው። አንቺ ማንሽ ጓደኛዋ ማለት ነው አይንሽን ነው የምታወጣው። ሀዩ ጀግና ሴት ናት። ባሎቻችሁ ላይ ከመጡባችሁ እንደዚህ እንደ ሀዩ መሆን አይኗን አውጥተሽ በእጇ ስጫት። በቃ እንደ ሀዩዬ ማለት ነው። ምክንያቱም ሰውየው ሲጀመር ሰኢድ ተብዬው ግን ወይኔ ሰኢድ እንደው አሁን አንተ እንደው ምን ይሻልሃል? ልቦና ይስጥክ። ልታጋድላቸው እኮ ነው በአንተ ስንፍና ሴቶቹን በቃ ልታባላቸው ነው። ምንድነው አላማ አንተ እንዴ? ደግሞ አሁን ሌላ ሴት ትጨምራለህ ደግሞ ከሀዩ ሌላ ደግሞ እሷን እኮ ጓደኛዋን የሀዩን ጓደኛ እንደው ምን ተሻለ ሰኢድ? ኧረ እንግዲህ አሁን ከጀመርከው አይቀር እንግዲህ ሁለት አድርገሃል። ሁለት ይቀሩሃል። አሁን አንደኛዋ መንገድ ላይ ናት። ሶስተኛዋ ማለት ነው። አሁን አንድ ይቀርሃል። በቃ ሱናውን ግጥም አድርገህ ሙላው። አለቀ። ደግሞ ማለት ነው ሰኢድዬ ሶስቱንም ስታገባቸው አራቱንም ስታገባቸው ኻላስ ያኔ እንዲሁም ብላክስ አሟላ አንተ በቃ ሁሉ ነገር ተሟላ ማለት ነው። ምክንያቱም አሁን ሱመያም አግብቶብኛል እያለች ወደ አንተ በቃ አንተ አንዴ እንትና እንደው በቃ የሆነ ታውቃለህ ንፋስ ፌስታል ሆናለች። በቃ ንፋስ የወሰደው ፌስታል እዛ ነው ስትላት እዛ ሄደ ስክት ትላለች። እዛ ስትላት እዛ ሄደ እና እንደዛ ስለሆነች አሁን ይሄ ሁሉ ምንድነው ሀዩን ጠልታ ነው ማለት ነው። ሀዩ ስለተደረበችባት ነው። ሀዩ ደግሞ አሁን ሀዩም ሱመያን አልወድም ብላ ስንት በሱመያ ምክንያት በሷ ብስጭት ስንት ሰው ጠፍጥፋ ስንት ጥርስ አውልቃ ልታስይዝ ምንም አልቀራትም ማለት ነው። ስለዚህ ለሀዩ መድኃኒት ምንድነው? ሌላ አምጣባት በቃ አንተ ሰላማዊ ሰው ሆነህ መኖር ከፈለክ ሌላ ደርብ። ያቺ አሁን የምትመጣው ደግሞ ነገረኛ እኮ ነው የምትሆነው። እርግጠኛ አትሆንም። የሆነ ነገር ትፈጥራለህ። ሌላ ደርብባት። የዛኔ አራት ሲሆኑ ሁለት ጓደኛሞቹ ነው ቁጭ ነው የሚሉ እንደው ህመኔ እነዚህ ሁለቱ ጓደኛሞች ናቸው። በቃ አርፈው ይቀመጣሉ። አንድ ደግሞ አምጣና አሁን አራተኛዋን ስታመጣት ለሱመያ ጓደኛ ትሆናለች። እና ስለዚህ በቃ ተስማምቶ ቁጭ ነው የሚሉት ሲመስለኝ ግን ሶስተኛ ሚስቱ ሱመያ ጋር ይኋኋናሉ ብዬ አስባለሁኝ። ምክንያቱም በቃ ረጋ ያለች ናት። ረጋ ትንሽ የምትማታ አይደለችም። የምትመታ አይነት ናት። ይዛ አሁን ሀዩ ጠዋት ስታረገጥ አገጯንም ዝም፣ በጨፈቃም ባለፈው ገረፈቻት ዝም፣ ፀጉሯን የሚዛጋጨቻት ዝም፣ ኮሽኮሽዋንም ማለቻት ዝም ነው በቃ። ሀታ አይደለም መማታት እንዲህ እጇን አዘረጋም። ደስ የምትለው ነገር ይቺ ከሱመያ ጋር ትሄዳለች። ለሱመያ ጣውንት መሆን ያለባት ይቺ የሀዩ ጓደኛ ነች። ይቺ ፀጉሯ ቀላ ያለው ልጅ ጠይሟ ማለት ነው። ስሟ ግን እንደማላውቃት ወይ እሷ ማለት ነው። እሷ ትሆነዋለች ለሰኢድ። ሰኢድ እሷን አንጣ። ሀዩ ግን ማለት ነው ሁሉንም እየገረፈ ትይዝልሃለች። አንተ ምንም ስለማታረጋቸው ሁሉንም እየገረፈ ስነ ስርዓት እያስያዘኝ የምትይዝልህ ሚስት ስለሆነች እንዳትፈታት። ወይ ኧረ እናንተ ሰዎች እንደው ምን ይሻላችኋል? እኛንም እኮ ወንጀል ጨመራችሁን። እውነት ወንጀል ጨመራችሁት። እኛ ምን ይሻልናል? ፍታትን ብንል መከራ፣ አትፍታትን ብንል መከራ። እኛን ጦር ውስጥ በቃ የሆነ በእናንተ ጦስ እኮ እንዳይመጣብን ፈራን። እኛ ቤታችን እንዳያንኳኳ የእናንተ ጦስ። ኧረ ውይ ምን ይሻላል? እኛማ እንግዲህ አውርተን እንሞታለን እንጂ አንተውም።
እና ሀዩ እንግዲህ የሱመያ አለቃ ናት። ሱመያ ንግስት የምትሉት ባይዘወይ ላላላ ሀዩ ናት ንግስት ለእኔ ማለት ነው። ሱመያ ምን እርባና አላት? ባሏን አስወስዳ እንዲሁም አገር ገብታ ተመልሳ ደግሞ አንድ ነገር ሳትፈጥር ተመልሳ የመጣች እኮ በቃ ምን ልበላችሁ የአብርሃም በግ ናት እሷ። የአብርሃም በግ አሁን ሰሞኑን የመዳን ቀሞች በግ እየተባለ የተሰደብን ነበር። እሷ ናት በቃ በግ ነች ሱመያ የዋህ ምንም የማታውቅ። ሀዩ እኮ ይኸው በቃ ብትፈታ ራሱ አይቆጫትም። እንዲሁ ጥርሳቸውን እንዲሁ ድዳቸውን አገጫቸውን በቃ አፍንጫቸውን አልደበደበችው ሰው የለም። በቃ ባለችበት ሰዓት ራሷን በቃ እሱ የሚደርስባትን ሰው ክብሯን አስጠብቃ ለመኖር የምትታገል ሴት ናት። ጎበዝ ነች ሀዩዬ። ሀዩ በረኪናዬ የኔ ውድ አንቺማ ጀግና ነሽ የእውነት አንቺ በቃ ጀግና ራሱ ንግስት ነሽ። በቃ ለእኔ ንግስት ምንም አታመጡም ሴቶች። እያንዳንድሽ ብታገኝሽ ትለቀቅሻለች ማለት ነው። እና ሀዩ በረኪና በጣም ጎበዝ ናት። በቃ እጇ ደግሞ እኮ አፈጣጠኑ ያሰላም ያሰላም ያሰላም። በተለይ ቀኝ እጇ ያገኘውን ብድግ አድርጎ ባገኘው ነገር አንስቶ ብድግ አድርጎ ወይ ምን ይሻልሻል ሀዩዬ? ከማን ጋር ትኖሪ ይሆን? እንዴት ትሆኝ ይሆን? ሰኢድን ግን በምን ቀን እንዳገኘሽው እንደው የሱማ የሱመያ ጦር ማለት ነው። በሱመያ ላይ እኔ ሲመስለኝ እንግዲህ 10 ዓመታችን ነው ብሏል በትዳር 10 ዓመት ቀልዷል። አይገልጸውም ቀልዶባት ነበር። አሁን እኮ አንቺ ኢትዮጵያ ከሄደው ፀጉሩ ነጭ በነጭ ሆነ። ሸበቶ ራሱ ቦግ 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 ነው የሚሉት እናየው እኮ። ይህ ሀዩ ማኛን ካገኘ ወዲህ ነው እንደዚህ ከሆነ። ሰብስክራይብ ላይክ ሸር አድርጉ።